ሰላም የሆፕ ቴክ ቻናል ቤተሰቦች በዚህ ቪዲዮ ኮል ኦፍ ዲቲ 1 እና 2ን ከየት እንደምታገኙና እንዴት አርክታችሁ ኮምፒውተራችሁ ላይ ጫናችሁ በቀላሉ መጫወት እንደምትችሉ አሳያችኋለሁ። ወሬ ሳላበዛ ቀጥታ ወደ ስቴፑ እንገባለን። እሺ ቤተሰብ ኢንስታል ከማድረጋችን በፊት መጀመሪያ ኮምፒውተራችን ላይ ያለ ምንም አይነት አንቲቫይረስ ስማዳብም ሊሆን ይችላል አቫስት ዲአክቲቬት ማድረግ አለብን። ምክንያቱም ፋይሎችን ኤክስትራክት እና ኢንስታል ስናደርግ ከውስጡ ሊያጠፋብን ስለሚችል ማለት ነው። ከዛም በኋላ እንደተለመደው ሁሌ እንደማሳያችሁ ፋይሎችን አንድ ፎልደር ላይ ዳውንሎድ ካደረጋችሁት ከጫናችሁት በኋላ ሁሉንም በየተራ ኤክስትራክት እያደረጋችሁ ፋይሎቹን ኤክስትራክት ታደርጋላችሁ። ምንም አይነት ፓስወርድ የለውም። ይሄ እንደሌሎች ዝም ብላችሁ ብቻ ኤክስትራክት ማድረግ ነው። ኤክስትራክት አድርገን ጨርሰናል። አሁን ፋይሉን ኢንስታል ወደ ማድረግ ነው የምንሄደው። ሴታፑን እዚህ ጋር ብዙዎች የምትሳሳቱት ኦፕን ማለት የለባችሁም። ኦፕን ሲባል ፋይል ከውስጡ ሊያጠፋብን ይችላል። ከሱ የተሻለው አማራጭ ረን አስ አድሚኒስተር ነው። ምክንያቱም ያሉትን ፋይሎች እንዳለ ሰብሰብ አድርጎ አንድ ላይ ያጠቃሎ ነው ከውስጡ የሚያስፈልጉትን መርጦ አንድ ላይ ኢንስታል የሚያደርግልን። ስለዚህ ሁለተኛውን ስቴፕ ሁሉ ጊዜም ፋይል ኢንስታል ስታደርጉ እሱን ተጠቀሙት። በቃ ካሁን በኋላ ሁሉም ነገር ቀላል ነው። እዚህ ጋር ደግሞ ዳይሬክት ኤክስ ከሌላችሁ ከዌብሳይት ላይ በማውረድ ኢንስታል ማድረግ ይኖርባችኋል። ምክንያቱም ጌሙ የሚጫነው እዚህ ሶፍትዌር ላይ ነው። ይሄ ከሌላችሁ አይሰራም። ስለዚህ ይሄንን አውርዱትና ጫኑት። ጨርሰናል። በቃ ካሁን በኋላ እሱ ራሱ ኢንስታል ያደርጋል። እዚህ ጋር ደግሞ ኢንስታል ሲያደርግ በጣም ነው የሚቆየው። ረጅም ሰዓት ይቆያል። ታገሱት እንግዲህ ምንም ማድረግ አይቻልም። ሌላው ደግሞ ምናልባት ኢንስታል አድርጋችሁ ጌሙ ካልሰራላችሁ የተለያዩ ሴቲንጎችን በትንሹ እንመለከታለን። ወደ መጨረሻ አካባቢ ቪዲዮውን እስከመጨረሻው እዩት። ሰብስክራይብ፣ ላይክ ማድረግ እንዳይረሳ። ቢመቻችሁም ባይመቻችሁም ምክንያቱም ለኔ ሞራል ነው። June 11th, 1944. Only a few miles east of the American landing beaches in Normandy, France, British Commonwealth forces Listen up. McGregor will take second squad down this road and hit the Jerry's right flank. The rest of us will do our part by cutting through the orchard and keeping the Jerry's busy. Let's go! Let's go! Lovely infantry! Jerry
ምናልባት እንደዚህ ያደርጋችሁ ጌሙ ካልሰራላችሁ የኮምፒውተራችሁ የግራፊክስ መጠኑ በጣም አነስተኛ ሆኖ ሊሆን ስለሚችል ይህንን በማድረግ በመቀነስ ላው በማድረግ በስተክል መጫወት ትችላላችሁ። እኔ አሁን የማደርገውን ኦርደር በኦርደር አንድ በአንድ በማድረግ ማስተካከል ትችላላችሁ። ይህንንም አድርጋችሁ አልስተካከል ካላችሁ ግን ቅድም ያሳየኋችሁ ኢንስታል ያደረግነው የዳይሬክት ኤክስ 9 የሱ ሶፍትዌር ምናልባት ትክክል ስላልሆነና በስተክል ስላልጫነ ሊሆን ስለሚችል ትክክለኛውን ከሶፍትዌር ላይ በማውረድ ኢንስታል በማድረግ ድጋሚ ኮምፒውተራችሁን ሪስታርት በማድረግ ይከፍትላችኋል። እንደዛ አድርጋችሁ በቀላሉ ልትጫወቱ ትችላላችሁ። ይመቻችሁ። ሌላ ጥያቄ ካላችሁ ምናልባት ሌላ እንደዚህ ማድረጋችሁ አልሰራም ካላችሁኝ ኮሜንት ላይ ጠይቁኝ። ምንም ነገር ቢሆን መልስላችኋለሁ። ሰብስክራይብ ግን አድርጉ። አመሰግናለሁ።